ያቺው የዶሮ አሰራር ነው። ዶሮአችንን ከተፍ ከተፍ እናደርጋለን። ዶሮአችንን ጠብጠብ ካደረግን በኋላ እናጠነፋታለን። ብረት ድስታችንን ጣል እናደርጋትና ትንሽ ዘይት እናደርጋለን። ዘይታችን ላይ ሁለት ቅመሞችን ጣል እናደርግባታለን። ስታርና ቅርንፉድ ነው የሚባለው እሱን። ከዛ ትንሽ በሰል ያለ ቲማቲምና ሽንኩርት እናዘጋጅና እንፈጫለን። የተፈጨ ነጭ ሽንኩርትና ዝንጅብል ዘይታችን ላይ ጣል እናደርግና ዶሮአችንን እንጨምራለን። ዶሮአችንን ካደረግን በኋላ ማሰል እናደርጋታለን ትንሽ ከለሯ ቀየር እስከምታደርግ። ከዛ ትንሽ ከለሯ ቀየር ካለልን ጨው እናደርግባታለን። ጨው ካደረግን በኋላ ሶስት ቅመሞችን እንጨምራለን። ሶስቱ ቅመሞች በርበሬ፣ እርድና ኮሪደር ቅመም በኮሪደር ቅመም እንጨምርባታለን። ከዛ ቺክን ማሳላ የዶሮ መረቅ ነው የሚባለው እሱን ነገር እናደርግባታለን። ከዛ ዶሮአችን ላይ ማሰል እናደርግና ትንሽ እስከምትበስልልን ኮመን ፓውደር እንጨምርባታለን። ከዛ ዶሮዋ ትንሽ በሰል ትልልናለች። ትንሽ በሰል ካለችልን በኋላ ያዘጋጀነውን ቲማቲምና ሽንኩርት የተፈጨውን እንጨምርና ውሃ መጥነን በበቂያችን ያክል ውሃችንን እንጨምራለን። ውሃችንን ከጨመርን በኋላ በሰለችልን ማለት ነው። ትንሽ ማሰል እያደረግን እናበስላታለን። ትንሽ በሰል ካለችልን እቺ ዳኒያ የምትባል ቅጠሏንና ቃሪያችንን እንጨምርባታለን። በዚህ ደቂቃ ውስጥ ዶሮአችን ደረሰችልን ማለት ነው። ከዛ እንደደረሰችልን በቂጣችን ወይም በሩዛችን ማድረግ እንችላለን ማለት ነው።